ሰውነቱ ደም የለበሰ ነው። ወደ ግራ ይላል። ወደ ግራ በሚልበት ጊዜ ዘንበል ሲል ደሙ ከአናቱ ላይ ይበተናል። ልክ እንደመጣኔ እግሩን ያጠብኩት። እግሩን አጥቤ እኔ አልጋ ላይ አስተኛሁት። የሱ አምላክ መሆኑን ካላሳየን እናቃጥለዋለን የተባልኩት። ምን ነው ወንድማችን ጋሽ መርድን ወስደኛን የተውከን? የተንበረከኩበት አግዳሚ ወንበር ጠረጴዛ እሱን ተሸክሜ ካልወጣሁ እያሉ ዋናው የፖለቲካ መምሪያ ኃላፊ ናቸው። ባንተ ፈቶኝ እዚህ አድርሶኛል። አንተ ግን የታደረከው ስለኝ ጌታ ይናገረኛል። ሄደህ ካራማራ የሚባል ሆቴል እዛ ሄደህ 6 ቁጥርን ትይዛለህ። ስሜ ፓስተር ሙላቱ የሻው ተሰማ እባላለሁ። ከቤተሰቤ 3ኛ ነኝ ለናቴ። የመጀመሪያው አበራ የሻው ይባላል። ሁለተኛው ደግሞ ጌታቸው የሻው የሚባል በአገር ፍቅር አርቲስት ነው እና የተወለድኩት በጉደር ከተማ ነው። በጉደር ከተማ ነው የተወለድኩት። እኔ በተወለድኩበት ጊዜ አባቴ ዘመቻ የሚባል ቦታ ሄዶ ነበር እና እናቴ ወጣት ስለሆነች ከሱ ታላቅ እህት ጋር ነው የነበረችው። በህይወቴ እጅግ ብዙ ውጣ ውረዶችን የሄድኩት። አምቦ እንደገባን እኔን ለማስተማር አቅም አልነበራትም። በእድሜ እየገፋሁ መጣሁ። ከዛ በኋላ አቅም ስታደርግ ትምህርት ቤት አስገባችኝ። አምቦ ማዕረገ ሕይወት ቀዳማዊ ኃይለ ሥላሴ ትምህርት ቤት። እዚያ እስከ 12ኛ ክፍል ተማርኩ። 12ኛ ክፍልን የጨረስኩት በ1966 ዓመተ ምህረት በኢትዮጵያ ላይ ትልቅ የመንግስት ለውጥ የነበረበት ፕሮብለም ውስጥ በዛን ጊዜ ነው። እግዚአብሔር ረድቶኝ በ1959 ዓመተ ምህረት ጌታ ኢየሱስን እንደ ግል አዳኜ ተቀበልኩ። ከዛ በፊት ግን እዚያ መሃል ውስጥ በነበረው ይሄ የእምነት እንቅስቃሴ በአንድ ቤት ተከራይተው ጸሎት ያደርጉ ነበር እና ያንን ሰምቼ ግሩፕ አቋቁሜ ቤታቸውን በቆርቆሮ በመደብደብ አርብ ነው ጸሎታቸው፣ የሌሊት ጸሎት እና ድንጋይ በመደብደብ እስከ ጠዋቱ 12 ሰዓት ድረስ እንቆያለን። እኛ ስናቆም እነሱም ይወጣሉ። በእንደዚህ አይነት የተቃውሞ ህይወት ውስጥ እያለው ከአንድ ጓደኛዬ ጋራ ተነጋገር። ይሄ ሰባኪ የሚባለው ሰውዬ ምንድነው ብዬ ጠየቅኩ። ይሄ ሰባኪ ሰውን ሁሉ እየሰበከ ወደ ራሱ ሃይማኖት ይወስዳል? ማን አባቱ ሆኖ ነው? ለምን እዛው የሚሰብክበት ቦታ አንሄድም አልኩት። ያ ልጅ አልፎ እዛ ሚሽነሪዎች ስላሉ ሚሽነሪ ክረምት ላይ ምንድነው ይሄ ከለር ስክሪፕቶ እንደገና ደግሞ ከረሜላ ይሰጣሉ። አልፎ ይሄዳል፣ ያውቀዋል። ኦኬ አለኝ ይሄንን ሐሳብ ስሰጠው። ከዛ በኋላ ተነስተን ቅዳሜ ቀን ነው እሁድ ቀን ወንዝ ወርደን ድንጋይ ሁለት ጠቋቁር ድንጋይ ይዘን ወደ ቤተክርስቲያን ሄድን። ያ ቤተክርስቲያን አሜሪካን ሚሽን ባፕቲስት ነው የሚባለው። ኢትዮጵያ ውስጥ በተለይም አምቦ ውስጥ እነዚህ ብቻ ናቸው። ይሄ ብቻ ነው ያለው፣ ሌላ ቤተክርስቲያን የለም። በ1959 ዓመተ ምህረት ማለት ነው። መካነ ኢየሱስ የለም፣ ሙሉ ወንጌል የለም፣ ሌላ ቸርች የለም። እነሱ ወጣ ብለው 2 ኪሎ ሜትር ራቅ ብሎ ከከተማ ከሆስፒታላቸው የ1 ኪሎ ሜትር ርቀት ላይ ቸርች ሰርተዋል። እዛ ጋ ነው ሰዎችን ቀስ በቀስ ወደ እግዚአብሔር ይመልሱ የነበረውና እሁድ አገልግሎት አላቸው። በዚህ ጊዜ ድንጋይን ይዤ ከጓደኛዬ ጋር የመጀመሪያው ወንበር ላይ ተቀመጥን። የመጀመሪያው ወንበር ላይ ስንቀመጥ
ከፊት ለፊት ማንም የለም። ከኋላ አልፎ አልፎ ሰዎች ይገባሉ። በደም ፍላት ነው የገባሁት። ጠቋቁር ድንጋዮች ነው ያዝኩት እና ሰባኪውን እየጠበቅኩ ሳለ ልጁን ጠየቅኩት። የት አለ የሚሰብከው ሰውዬ ስለው አንድ ልጅ ወጣ እና ይሄ ነው አልኩት። ልጁ ቀጠን ያለ ብዙ በአይን የማይገባ ሰው ነው። እቺ ናት አልኩት። እቺ ናት ሰውን እየሰበካችሁ ወደ እንትን የምትመልሰው ስለው አይደለችም፣ ዋናው ይመጣል አለኝ። አሁን ዋናውን እየተጠባበቅኩ እያለሁ ነው የኔ ህይወት የተቀየረው። ያ መድረክ ላይ የነበረው ልጅ ብዙ ነገር ይናገራል። የሚናገረውን ነገር አልሰማውም። እዛው ፊት ለፊት ነው ያለሁት፣ አልሰማውም። እና በነገሩ ውስጥ ኢየሱስ ክርስቶስ ሲል ከቃሉ ጋር ከአፉ አንዲት የእሳት ፍንጣቂ የምትመስል ወርዳ መታ አፌ ውስጥ ትገባለች። በዚህ ሰዓት ሪአክት አረግና እንቅስቃሴ ያሳይና ሰውየውን አያለሁ። ያ ሰው እዛ ቦታ ላይ ይጨነቃል። ሰውነቱ ደም የለበሰ ነው። እግሮቹ ተነባብረዋል። በቢስማር እንደተተከለ ነው። ይሄንን ያረጋገጥኩት ጂሰስ ፊልም ካየሁ በኋላ ነው። በጣም የሚገርመኝ ሁል ጊዜ መድረክ ላይ ስቆም ሰዎች እንኳን ጌታ ኢየሱስን እንዲቀበሉ የማደርገው በዚህ ቃል ነው። ደም ለብሶ በደም ተረክሮ ሕይወቱን የሰጠልኝን ኢየሱስ ክርስቶስን እቀበላለሁ እንዲሉ። ለምን? ያ በሕይወቴ እኔን የለወጠ ቃል ስለሆነ። በጣም ይጨነቃል። ወደ ግራ ይላል። ወደ ግራ በሚልበት ጊዜ ዘንበል ሲል ደሙ ከአናቱ ላይ ይበተናል። እንደገና ይቆይና ወደ መሃል ይመጣል። ትንሽ ይቆይና ወደፊት ድፍት ሲል ደሙ ልክ የሚነካኝ እየመሰለኝ እግሮቼን እሰበስባለሁ። እንደገና ወደዚህ ያዘነብላል፣ ደሙ ይረጫል። በዚህ ሁኔታ ውስጥ እንዳለው እንባዬ ከአይኔ ወርዶ ደረቴ ላይ ጠብ ሲል ኮንሸስ ሆናለሁ፣ እነቃለሁ። ከዛ በኋላ ወደ ጓደኛዬ ዞርኩኝ። እነዚህ ሰዎች የሚናገሩት ስለዚህ ሰው ነው አልኩት። የምን ሰው ነው ያየኸው አለኝ። በቃ ተወኝ፣ ከዚህ በኋላ ከዚህ ቤት የሚለየኝ ሞት ነው ብዬ ድንጋይን አስቀምጬ ቀረሁ። ከዚያ በኋላ ልክ ለወጣ ስል የፓስተር ሰይፉ ከበደ ታላቅ ወንድም ፍቃዱ ከበደ የሚባሉ ላብራቶሪ ውስጥ የሚሰሩ ናቸው። ክርስቲያን ወንድም ናቸው። ይሄንን ሁሉ ይከታተላሉ። ድንጋይን አስቀምጬ ጌታን ተቀብዬ ስወጣ ተከትለውኝ ይወጣሉ። ተከትለውኝ ይወጡና ይሄንን እምነት መከተል ትፈልጋለህ ብለውኝ፣ በጣም ጨዋ ትሁት ሰው ናቸው። ይሉኛል። የምን እምነት እላቸዋለሁ። ምን እንደተቀበልኩም አላወቁ። ግን ለማንኛውም እቺን አንብብ ብለው ኒው ቨርዥን የሚል የእንግሊዝኛ መጽሐፍ ቅዱስ ይሰጡኛል። አነስተኛ ናት፣ ሙሉ መጽሐፍ ቅዱስ ነው። ከዛ በኋላ የኔ ቤት እዚሁ አካባቢ ነው። አሁን ስንሄድ አሳይሃለሁ። ሮብ ዕለት የአዳር ጸሎት አለ፣ ከፈለክ መተህ መካፈል ትችላለህ ይሉኛል። ይህ አሁን አንድ ትልቅ ታሪክ ስላለበት ነው የምናገረው። ከዛ በኋላ ከሰውየው ተለይቼ ወደ ቤት ሄዳለሁ። ማልቀስ ጀምራለሁ። ቤት ሆኜ በጣም አለቅሳለሁ። ያ ያየሁት ሰውዬ ምን አይነት ጨካኝ ሰዎች ናቸው እንደዚህ ያሰቃዩት እያልኩ አለቅሳለሁ። 3ቱን ቀን ከቆየሁ በኋላ እሁድ ነው። ከዛ ሰኞ ማክሰኞ አለ። ሮብ እንዴት ትዝ እንዳለኝ አላቅም። እኚህ ሰውዬ ያሉኝ ቦታ ትዝ ይለኛል። ቀጥታ ምሽት ላይ ወደዛ ቤት እሄዳለሁ። ሰዎች እየገቡ እያለ በመሃል ላይ እኔም እገባለሁ። ብዙ ስለ ነገሩ የማውቀው ነገር የለም፣ ግን ና ስላሉኝ ነው የሄድኩት። አሁን ሰው ሲመጣ ብርክክ ይላል፣ ይንበረከካል እንጂ ሰውን አያይም። እኔ ግን ከኋላ ጥግ ቁጭ ብዬ ሰዎችን አያለሁ። ወደ አእምሮዬ አንድ ጥያቄ መጣ።
አሁን ሰዎች እያዩኝ ነው። እኔም እንዳያዩ ልንበርከክ ብዬ ተንበረከኩ። አሁን የሚገባ ሁሉ እንዳያየኝ ነው። ስንበረከክ ኦልሞስት 15 ደቂቃ በማትሞላ ጊዜ የሆነ ነገር ላይ ወደቀ። ቋንቋ ካፌ መውጣት ጀመረ። የተለየ ልሳን እየተናገርኩኝ ቤቱን በጠበጥኩት። እዛ ውስጥ ያሉ ከአራዳ አካባቢ የሆኑ እህቶች ሁሉ አሉ። በእኔ ላይ ይጸልዩ የነበረ በጣም ተቃዋሚ ስለነበርኩ ሁሉም ደነገጡ። እንደዚህ አይነት ድምፅ አይሰማም በዛን ሰዓት። ይሄ ብቻ አይደለም፣ የተንበረከኩበት አግዳሚ ወንበር ነው፣ ጠረጴዛ ነው። እሱን ተሸክሜ ካልወጣሁ እያልኩ ታግለው ነው ከጄ የነጠቁኝ ልሳን እየተናገርኩኝ። በዛ ቀን ያ ታሪክ በሕይወቴ ተፈጸመ። አንድ ጊዜ አምቦ ሄጄ ይሄን ስመሰክር ጋሽ ፍቃዱ ወደ ጌታ ሄደዋል። ባለቤትየው ትስቅ ነበረች፣ አሁንም አለች። እና በሶስተኛው ቀን በጌታ መንፈስ ተሞላው፣ ጸሎት ቀጠልኩ። ከዛ በኋላ የወንጌል አገልግሎት ጀመርኩ። ይሄ ሁሉ የሆነው በመጥምቃውያን ቤተክርስቲያን ውስጥ ነው። ወዲያው የጥምቀት ትምህርት አስተማሩኝ፣ ተጠመቅኩ። ለወንጌል ራሴን በቃ አስጀመርኩ። ምንድነው የጀመርኩት? ምስክርነት። ምን አይነት ምስክርነት? ሰዎች ሁሉ ይሄንን ጌታ ለምን አይቀበሉ ብዬ ከጓደኞቼ ጀመርኩ። ጓደኞቼን እያነኩ እንዴት እስከ ዛሬ ድረስ ጌታን አትቀበልም? ዝም ብለህ ትዞራለህ እያልኩ እንደገና ከአምቦ ወደ ጉደር ገበያ፣ አምቦ ቅዳሜ ነው፣ ሰኞ ደግሞ ጉደር ነው። ስለዚህ ሰኞ ወደ ጉደር የሚሄዱ ነጋዴዎችን፣ እነዚህ ገበያተኞችን እየመሰከርኩላቸው በእግሬ 12 ኪሎ ሜትር ሄዳለሁ። 12 ኪሎ ሜትር ሄጄ ጉደር የገረመው እናት የሚባሉ የነጋዴ ባለቤት ናቸው። ለእሳቸው ጌታን መስክሬላቸው እሳቸው ጌታን ተቀብለው በመንፈስ ቅዱስ ተቀብለው ተሞልተው እሳቸው ደግሞ ለእህታቸው መስክረው በጉደር ያለችዋን የወንጌል ስራ የጀመሩት እኚህ ሴት ናቸው። ከሰዓት በኋላ ደግሞ እንደገና ተመልሼ ወደ አምቦ መጣለሁ ከህዝቡ ጋር በምስክርነት ነው። እነዚህን እንቅስቃሴ እያደረግኩ አገልግሎቴን ጀመርኩ። ይሄ እንግዲህ በ1959 60 ከዛ ቀጥሎ ባሉት ጊዜያቶች ሁሉ ነው። አምቦ ውስጥ ትልቁ አገልግሎት የሚካሄደው በዚሁ በመጥምቃውያን ቤተክርስቲያን ነው። ብዙ ሰዎች ጌታን እየተቀበሉ መጡ። አሁን እኛ ሙሉ ወንጌልን ለማቋቋም እዚህም አካባቢ አዲስ አበባም አካባቢ እየተቋቋመ ሲሄድ እኛም ያንን ለማቋቋም ከመንፈስ ቅዱስ አሰራር ጋራ ከፈረንጆቹ ጋራ ትግል ጀመርን። እነሱ ሳይኮሎጂ ነው ይሉናል፣ እኛ ደግሞ የመንፈስ አሰራር ነው እንላለን። ያስወጡናል። ስንወጣ ከተማ ውስጥ ስደት ይነሳል። በስደቱ እንደበደባለን። ፖሊሶች ይመጣሉ። እንደገና ንብረታችን ይዘረፋል። የባፕቲስት ቸርች እምነት መጥምቃውያን ናቸው፣ ያጠምቃሉ፣ ግን በመንፈስ ቅዱስ የሚሰራውን ስራ አይቀበሉ። ይሄ ትልቁ ትግላችን ነበር። በዛን ሰዓት በጣም ትልቅ ሪቫይቫል ነው እዛ የሚካሄድ የነበረው። ቅዳሜ በሚካሄደው ፈውስ ከምሽቱ 10 ሰዓት ጀምሮ ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ ነው አገልግሎቱ የሚካሄደው። ከገጠር የታሰሩ ሰዎች በቃሬዛ ተሸክመው ይዘው ይመጣሉ። እንጸልያለን፣ ይነሳሉ። ባጋንንት የተያዙ ሰዎች ይመጣሉ፣ ይፈወሳሉ። የታመሙ ሰዎች ይፈወሳሉ። ይሄ ሁሉ ሲሆን አይቀበሉም እነሱ። ምክንያቱም በእነሱ ዶክትሪን ውስጥ ይሄ ነገር የሌለ ይመስለኛል። እኛ ግን በዚህ ምክንያት አንዳንድ ጊዜ ያስወጡናል፣ እንደገና ተመልሰን እንገባለን። ከተማ ውስጥ ስደት ሲነሳ በዚህ ሂደት ውስጥ ነው ህይወታችንን ያሳለፍነው። የአምቦንም ቤተክርስቲያን ፎርም ያደረግነው እኛ ነን። በዚህ ከተማ ውስጥ እያገለገልኩ ያለው
በውስጤ መልእክት ይመጣል። ምን አይነት መልእክት ነው? ሂድ ይለኛል። እዚህ ከተማ ሂድ ይለኛል። ሂድና ጸልይ በከተማ ውስጥ እየዞርክ ይለኛል። ተነስቼ በዛ በ60 እስከ 63 ዓመተ ምህረት ድረስ ደምቢዶሎ፣ ጊምቢ፣ ነቀምት እየሄድኩ የወንጌልን ስራ ሰራለሁ። የኔ ትልቁ አገልግሎት እየዞርኩ በምድሪቷ ላይ መጸለይ፣ እጆቼን መሬት ላይ ጭኜ ጌታ ሆይ ዘርህ ይብቀልበት ብዬ ሄዳለሁ። ዘርህ ይብቀል፣ የጨለማው ስራ ይፍረስ፣ የአጋንንት ስራ ይፍረስ፣ ያንተ ስራ ግን ይስፋ። ይሄ የኔ ልዩ አገልግሎቴ ነው። ልዩ አገልግሎቴ በዛን ጊዜ እንግዲህ ካቻማሊ በሚባለው ይሄ የድሮው አውቶቡስ አለ። በዚህ ጊምቢ ከተማ ሄጄ ሆቴል ተከራይቼ ከተማ ውስጥ እየዞርኩ እንደገና ኤፍሬም ሆቴል የሚባል አለ ከጊምቢ ወጣ ብሎ ልዩ የአትክልት ቦታ፣ እዛ ሄጄ መሬቱ ላይ እጆቼን ጭኜ ዘርህ ይብቀልበት ብዬ ጸልያለሁ። በጣም አስደናቂ ምስክርነት ሰምቻለሁ። እዛ በነቀምት ስቴዲየም ላይ ለማገልገል ሄደን እጅ ለእጅ ተያያዙ ትለናለች አገልጋዩዋ፣ ማናት? ውዴ ናት። እጅ ለእጅ ስንያያዝ አጠገቤ ያለውን ሰው ይዛለሁ። ከዛ ቀና ብሎ ያየኝና ጋሽ ሙላት ነህ አለኝ። አዎ። አንተ እዛ ኤፍሬም ሆቴል መጥቼ ጸለይኩ ትላለህ። እኔ ከኤፍሬም ሆቴል አካባቢ ነው ጌታን የተቀበልኩት። እኔና 2 ጓደኞቼ ተገናኝተን ምን እንደምንናገር አናውቅም። ድንገት መንፈስ በላያችን ላይ ወረደ። ከዛን ጊዜ ጀምሮ አሁን እኔ የቤተ ክርስቲያን ሽማግሌ ሆኜ ጓደኞቼም እንደዛው ሆነው በጌታ ውስጥ አለን ይላሉ። እነዚህ እንግዲህ የተዘራውን ዘር ነው። መካነ ኢየሱስ ጊምቢ ያለው መካነ ኢየሱስ በሆነች የሾህ አጥር ነበር። የሾህ አጥር የተከበበች አንድ ቤት ነበረች። እዛ ሄጄ እጆቼን ጭኜ ዘር ይብቀልበት፣ ስምህን የሚያከብር ሰው ከዚህ ይውጣ ብዬ ጸልዬ ነው የወጣሁት። ከዛ የወጡትን ሰው ታውቃላችሁ ብዙዎቻችሁ። እና ይሄ የኔ አገልግሎት ነው። በዚህ አገልግሎት ነው የቀጠልኩት። ጸሎቴ በሙሉ በመሄድ በመጓዝ በተላኩበት ስፍራ ላይ የጌታን ክብርና ዝናው በዛ ስፍራ ላይ እንዲገን የምሰራው ስራ ነበር። ይሄ ሁሉ ተማሪ ሆኜ ነው 12ኛ ክፍል እስክደርስ ድረስ ሁለቱንም ጎን ለጎን ነው ማስኬደው። የቤተ ክርስቲያን ሽማግሌ ነኝ፣ ዘማሪ ነኝ፣ በአምቦ አገልጋይ ነኝ፣ አጥማቂ ነኝ። እስከ ሆለታ ድረስ መጥቼ አጠምቃለሁ። አዘጋጅተውልኝ ይጠብቁኛል። አጥምቄ ሄዳለሁ። የጥምቀት ልብስ የለንም፣ ያው ራቁታችን ነው የምናጠምቀው በዛን ጊዜ። አሁን ድረስ የፓስተሮች ሚስቶች አሉ። እና በእንደዚህ አይነት ህይወት ነው ያሳለፍኩት። ጉደር የወንጌልን ስራ ይዤ እንደገባው በጉደር ውስጥ አሁን ያለው ቤተ ክርስቲያን የተቋቋመው ከዛ የተነሳ ነው። ሆለታም ውስጥ በተመሳሳይ አሁን በዚህ በቅዳሜው የፈውስ አገልግሎት ውስጥ በጣም ብዙ ሰዎች መጥተው ይፈወሳሉ። አንድ ቅዳሜ ግን ከዛ መካከል እኔ የማገለግልበት በፈውስ የማገለግልበት ቃል የማካፍልበት ጊዜ ተሰጥቶኝ እቤቴ ስጸልይ ቆይቼ ወደ ቸርች እሄዳለሁ። ወደ ቸርች እየሄድኩ እያለሁ አንድ ወጣት የገጠር ልጅ ድልድይ ላይ መንፈሱ ወደ ድልድዩ ካልገባህ እያለ እየታገለ ሰዎቹ በገመድ እግሩንና እጁን አስይዘው እዛው ቆመዋል ቀኑን ሙሉ። አሁን እኔ ልክ እዛ ጋር ስደርስ መንገዱ ሁሉ ተዘጋግቷል። ምንድነው ብዬ ስጠይቃቸው ሚሽን ልንወስደው ነበረ ልጃችንን፣ እንደዚህ አሙት ይኸው ከዚህ አልሄድም ብሎ እዚህ ቆሟል ይላሉ። ቀጥታ ወደ ልጁ ሄድኩኝ። ወደ ልጁ ሄጄ
መንፈሱን የእብደት መንፈስ ነው። በጌታ በኢየሱስ ስም አዝሃለሁ፣ እኔ ወደሚሄድበት ስፍራ ተከትለኸኝ እንድትሄድ ብዬ በስልጣን አዝዤው እኔ ፊቴን አዙሬ መሄድ ስጀምር ያ ቀኑን ሙሉ ግርግዳው ላይ ሲታገል የነበረው ብረቱ ላይ ሲታገል የነበረው መንፈስ ልጁን አዙሮ ተከትሎ መጓዝ ይጀምራል። የ1 ኪሎ ሜትር ርቀት ነው ያለው እንትኑ ጸሎት ቤቱ። እስከዛ ድረስ ምንም ሳይናገር እሱ እየተከተለኝ እኔ ከፊት እየሄድኩ ህዝቡ ሁሉ ፈረስ ይዞ ምን ይዞ የሰውየው የልጁ ባለቤት በቤተሰቦች ቸርች አካባቢ ስንደርስ አልገባም ይላል። ዞር ብዬ በጌታ በኢየሱስ ስም አዝሃለሁ ግባና ፊት ተንበርክከህ ጠብቀኝ ብዬ እኔ ከጓሮ የመጸለያ ቦታ አለ፣ መጸለያ ቦታ ገባለሁ። ጸልዬ መዝሙር ተዘምሮ ልክ ቃሉ ሲሰጠኝና ስቆም ፊቴ ተንበርክኳል። እዛው እንደቆምኩ በጌታ በኢየሱስ ስም ይህንን ልጅ ለቀህ ውጣ ስለው 3 ጊዜ ጮሆ ሜዳ ላይ ይዘረራል። ይህንን ልጅ የማውቀው በዛች ሰዓት ነው። ብዙ ሰዎች እንደዛ ተፈውሰዋል። እኔ ስሙን አላቅም፣ ማንነቱን አላቅም። የተገናኘነውም በዚህ ጊዜ ነው። እንግዲህ በ60ዎቹ ማለት ነው። በዚህ በቤተ ክርስቲያን ማቋቋም ሂደት ውስጥ የኳየር ልብስ ማሰፋት ፈለግን። አሁን ሁላችንም ተማሪዎች ነን፣ የሃይስኩል ተማሪዎች ነን። ብዙዎቹ ወደ አምቦ ነው የሚመጡት፣ ከወለጋም ከሆለታ ከግንደበረት ሁሉ ሃይስኩል ስለሆነ እዛ ነው የሚመጡት እና ምንም ነገር የለንም፣ ግን እንትን መግዛት አለብን። ስለዚህ ምን እናርግ ተባባል። በቃ ከተማ ውስጥ ያሉትን ሀብታሞችም ቢሆን ለእግዚአብሔር ስራ ስጡ እያል እንዙር ተባባል። አንድ ወንድማችን ጠጅ ቤት ነው የሚሄደው። ጠጅ ቤት ገብቶ ያለ ህዝቡ ሲያወራ ያጨበጭባል። ለእግዚአብሔር ስራ ነው፣ የእግዚአብሔር ቤት እንትን ምንድነው ልብስ መዘመሪያ ለመስጠት ነው፣ ብር አምጡ ሲላቸው እያነሱ ይሰጣል። እንካ እባክህ ለእግዚአብሔር ከሆነ የራስ ጉዳይ። እኛ በየሀብታሞቹ ዘንድ ተቃዋሚ ሀብታሞች ሳይቀሩ እነሱ ጋር ሄደን ጠይቀን የመጀመሪያውን የቤተ ክርስቲያኒቱን የመዘምራን ልብስ አሰፋን። ያንን ልብስ ለብሼ ፎቶ ተነስቻለሁ። አምቦ ላይ አለ። አሁን እንደዚህ ትልቅ ሆኜ አይቼው እዚች ግማሽ እንትኔ ላይ ነው የደረሰው እና በእንደዚህ አይነት ነገር ነው የቤተ ክርስቲያኑ እንትን ያቋቋም ነው። ኦኬ፣ እኔና ወንድም መስፍን እንደገና ትርፌ ዳና ሆነን ቤት ተከራይተን ወጣን። ያው እኔም ከቤተሰብ ልክ ጌታ እንደተቀበልኩ ነውና የወጣሁት። ከዛ በኋላ ቤት ተከራይተን ያው ፊገር ስለሆን እናስተምራለን፣ ምን እንላለን። ከክፍለ ሀገር የሚመጡ ልጆች ግን ስደት እየበዛባቸው መጣ። ስለዚህ ምን እናርግ ተባብለን ተመካክረን እየመጡ ይጸልዩ፣ ቤት ያጡ መጠጊያ ያጡ ይጸልዩ። መተው ሲጸልዩ ግን ከትምህርት ቤት ስለሚመጡ የሚበሉት ስለሚያስፈልጋቸው ስኳር አዋተን ገዝተን እናስቀምጣለን። ቅጠል ሻይ፣ እንደገና ቡታ ጋዝ ሞልተን ክብሪት አስቀምጠን እንሄዳለን እና ያንን ነገር ይመጣሉ። እዛ ቤት ውስጥ ቁልፍ የምናስቀምጥባት አለች። ይገባሉ፣ ከፍተው ይጸልዩና ከዛ በኋላ የራባቸው እሱን ለኩሰው ዳቦ በልተው ይሄዳሉ። በዚህ መልኩ የተገነቡ ሰዎች ዛሬ ትልልቅ አገልጋዮች ሆነው በምድሪቷ ላይ አሉ እና ይሄ ትልቅ ሼር የምንደራረግበት ነበር። ጥሩ ሸሚዝ ያለው ሰው ካለ የሱን አጥበን ለብሰን ነው አገልግሎት ላይ የምንቆመው። ከአገልግሎት በኋላ አጥበን ደግሞ እናስቀምጣለን። እንደዚህ እያልን ነው ያገለገልነው እንጂ ደህና ሸሚዝ እንኳን መልበስ የጀመርነው አሁን ነው። ተጋግዞ ተረዳድቶ ለምሳሌ እንግዳ ሲመጣብን ቀጥታ አንድ እናት አሉ፣ አስተማሪ ናቸው። ለሳቸው ነው መልእክት የምንልከው። እንግዳ መጥቷል፣ ጋሽ መርድ መጥቷል፣ ስለዚህ ራት አዘጋጁ። ዶሮ ይታረዳል፣
ሁሉ ነገር ይዘጋጃል። ያ እስኪዘጋጅ ድረስ አገልጋዮችን እኛ ፍልውሃ ይዘናቸው እንሄዳለን። ፍልውሃ ገብተው ታጥበው እስኪመጡ ድረስ እህቶች ሸሚዞቻቸውን ልብሳቸውን ይወስዱና አጥበው ተኩሰው ሌሊቱን ያመጡላቸው። እንደዚህ ነበረ ትልልቅ አገልጋዮችን ሁሉ ስንደግፍ የነበረውና በጣም የሚያስደንቅ ህይወት ነው። በቃ የሐዋርያት አይነት ህይወት፣ የመተጋገዝ ህይወት። የሚራብ ሰው የለም። እህቶች ሲሰደዱ በእንደዛ አይነት መልኩ ነው እንትን የሚሉትና በእውነት አስደናቂ ህይወት ነው ያሳለፍነው። እንዲህ ተብለን ተምረን ተመክረን አይደለም፣ የአንድ አባት ልጆች ነን ብለን ስለምናስብ፣ በመከራ መደጋገፍ አለብን ብለን ስለምናስብ የመጣ ነውና በጣም የሚያስገርም የሚያስቀናም ህይወት ነው። በዚህ ህይወት ውስጥ ስንጓዝ የዋህነታችን ደግሞ አስጠቅቶናል። ሶስታችን በምንኖርበት ቤት ውስጥ እራት ከተማ ነው ሄደን የምንበላው። ወደ ፒያሳ አካባቢ የሚሉት አለ፣ እዛ ነው ራት እየጻፍን ነው የምንበላው እና ከዛ በኋላ ከፍለን እንትን እንላለን። ልክ ምሽት ላይ ወደዛ ስንሄድ አንድ አይኑን የሚያመው በቀለ የሚባል ሰው ድንገት ሶስታችን እንዲወክ እያደረግ ይቅርታ ብሎ እኔን ያነጋግረኛል። ሲያነጋግረኝ እኔ ክርስቲያን ነኝ፣ ጌታን በመቀበሌ ምክንያት አጎቴ በሽጉጥ በጥይት ሊመታኝ ሲል በመስኮት ዘልዬ የት ልሂድ ብዬ ስጠይቀው አምቦ ሂድ አለኝ። አሁን እዚህ ከተማ መጥቻለሁ፣ ማደሪያ የለኝም ይላል። በጣም ልቤ ያዝናል። ጌታ እንደዚህ ያለውን ሰው እንዴት አድርጎ መቀበል እንዳለብኝ ስለሚገባኝ አይዞህ እለዋለሁ። አይዞህ አሁን ራት እንበላለን፣ ከኔ ጋር ታድራለህ እለዋለሁ። ለወንድሞቼ አላማከርኩ። ከዛ በኋላ ራት በልተን ስንወጣ የመስፍን ፊት ይለወጣል። ምንድነው የሰውዬ አለኝ። አይ እንደዚህ ነው አልኩት፣ ሁኔታውን ነገርኩት። እኔ ግን መንፈስ ያልተቀበለውም የራስ ጉዳይ፣ የት ልታስተኛው ነው አለ። አልጋዬ ላይ አስተኛዋለሁ፣ እኔ መሬት ተኛለሁ አልኩት። በጣም ገርሞኛል እሱ ራሱ እንደዛ ፊቱ መለዋወጡ። ለምን? ጌታ ብሎ የመጣ ሰው ስለሆነ። ገባ። 3 ቀን አብሮን ቆየ። ይሄ ሰው ምሽት ላይ በአንድ አይኑ ነው እንትን የሚለው፣ እኔ እከታተለዋለሁ። እንዲህ በአንድ በሚያየው አይኑ እንዲያየ መስፍንን ንፋስ አያርድህ ይላል። እችን መዝሙር ብቻ ነው የሚለው። መስፍን ይወጣል፣ ይገባል፣ ይንኮራተታል። በፍጹም አልተቀበለውም። እኔ ደግሞ ታዝቤዋለሁ። እንዴት ወንድሜ ጌታን ብሎ የተሰደደ ሰው እንደዚህ ይሆናል? 3 ቀን ቆየ። ቤቱን አጠና። ቁልፍ የት ጋር እንደምናስቀምጥ አየ። ከዛ በ3ኛው ቀን ወንድሞች እኔን አናገሩኝ። ይህ ሰውዬ 3 ቀን እኛ ጋር ቆየ፣ ተመገበ፣ ችግር የለውም። አሁን ግን መሄድ አለበት፣ መሸከም አንችልም። እንደተቀበልከው አሰናብተዋል። ልክ እንደመጣ እኔ እግሩን ያጠብኩት። እግሩን አጥቤ እኔ አልጋ ላይ አስተኛሁት፣ እኔ መሬት ተኛሁ። የሁሉ ከተካሄደ በኋላ ከዛ በ3ኛው ቀን ቁልፏን አይቷት ስለነበረ እኛ ትምህርት ቤት 3ታችንም ስንሄድ ሌሊትን እንደዛ እንዳያደርግ የጥናት ሰዓት አለ። ማነው ትርፌ ከ3 ሰዓት በላይ መተኛት አይችልም፣ እንትን መቆየት አይችልም። እኔ ቅንድቤን ከብዶኛል ይልና ይተኛል። እኔና መስፍን ግን እያጠናን እስከ 6 ሰዓት እንቆያለን። ከ6 ሰዓት በኋላ መስፍን ይነሳና እስከ 12 ሰዓት ጸልዮ ጊታር እንትን ብሎ ከዛ በኋላ ተነሱ ይለናል። በጋራ መጸለይ እንጀምራለን። ስለዚህ ሌሊቱ አልተመቸውም ለካ ለዚህ ልጅ። እኛ ወደ ትምህርት ቤት ከሄድን በኋላ ይመጣና በሩን ከፍቶ የመስፍንን ሻንጣ በጩቤ ይቀድና እንዲህ የተከማቸ እንትን አለ፣ ፎቶግራፍ መስፍን የሰበሰበው የቅዱሳን፣ ያንን ብር መስሎት ይወስድና ሸሚዞች ይመርጥና ይነሱ የሱን ካርፖርት ከስዊድን ታላቅ እህቱ የላከችለትን ትዬ የላከችለትን እሱን ይለብስና ሰውየው ጥርግ ይላል። አሁን በዚህ ቀን ወንድሞች እንግዲህ ምሽት ላይ የጸሎት ሰዓት አለን። ቀድመው ይገባሉ። ቀድመው ገብተው ሲገቡ የለም ምንም ነገር።
በቀለ ሰርቆን ሄዷል ምናምን ተባብለው ኩርመት ብለው ለምን በዛ ሰዓት መስረቅ ማለት በጣም ከባድ ነው፣ የማይጠበቅ ነው። በጌታ ስም የመጣ ሰው ይሰርቃል ተብሎ አይታሰብም። በጣም ተኮራምተው በቃ ደንግጠው ምን ይሻላል ምናምን እያሉ እኔ እመጣለሁ። ስመጣ ያው ሰላም ናችሁ ምናምን ብዬ ሁሉን ሳነጋግር ተኮራምተው ምን ሆናችኋል ምናምን ስል በቀለ ዘርፎን ሄደ። አንተ ያመጣኸው በቀለ ይለኛል መስፍን። አያረገውም በቀለ እለዋለሁ። ይሄን ያህል ነው ያመንኩት። አያረገውም ትላለህ፣ ዕቃህን በሙሉ ተመልከት ሲል የኔ ሸሚዞች ሁሉ አልተነኩ። የእሱና የትርፌን ነው ይዞ ሄደው። በእንደዚህ አይነት ህይወት ያመነው ሰው አጭበርብሮንና ሰርቆን ሄደ። ከዛ በኋላ ሁሉም ተነጋገሩ። ለፖሊስና መልክት ምናምን አለ። በፍጹም አልኳቸው፣ በፍጹም የኛ ፖሊስ መንፈስ ቅዱስ ነው። ለጌታ እጅ ለእጅ ተያይዘን እንሰጣለን። እግዚአብሔር ነው የሰጠን ልብስ ይተካልናል። ይሄንን ሰው እጁ ታሳዳት ትይዛለች ብዬ ወደ ፖሊስ ሳንሄድ ጸልየን ተበታተን። በአመቱ እኔ አዲስ አበባ ስመጣ ከርቸሌ ሰው ታስሮ ለመጠየቅ ሲሄድ ውልብ ሲል አየሁትና አቶ በቀለ የሚባል ጥሩልኝ አልኩ። በቀለ ሲሉት አቤት ማን ነው ምን እያለ ልክ ፊት ለፊት ሲመጣ አየኝ። ሙዝ ገዝቼለታለሁ። ካየሁት በኋላ በቃ እንካ ጉድ ሰርተህን ሄድክ አልኩ። እኔ እግዚአብሔር ምስክር ይሁንብኝ በፍጹም እኔ ያልወሰድኩም ምናምን እያለ ሙዙን እንኳን አልተቀበለኝም። ወደ ውስጥ ገባ። በሌላ ስርቆት ያ ሰው ከርቸሌ ነው የገባው። የእግዚአብሔር እጅ አሳዳ ነው የምትይዘው። በቅንነት ያደረግነውን እግዚአብሔር ተአምራት ሰርቶ አሳይቶኛል። በአምቦ በነበረን አገልግሎት በጣም ከባድ ስደት ነበረብን። እንደበደባለን፣ ቤታችን ይዘረፋል፣ ቸርቻችን ይዘረፋል፣ ዕቃው ይዘረፋል። እድርተኞች የአምቦ እድርተኞች ሁሉ አድመው ወስደው ከፖሊሶች ጋር እስር ቤት ይጥሉናል። ብዙ ጊዜ ነው ይሄ የሆነው። ይሄ ሁኔታ በሚካሄድበት ጊዜ አንድ የተፈጸመ ታሪክ አለ። ወንድማችን ፓስተር ከበደ ደጉና ምክረ በቀለ የሚባሉ አገልጋዮች ከአዲስ አበባ ይመጡና ኮንፈረንስ ያካሂዳሉ። ኮንፈረንስ አካሂደው ድብልቅልቅ ያለ ስራ ከተካሄደ በኋላ እኛ እዛ ከተማ ያሉ ሰዎች ለስደት እያንዳንዳችንን ማፈላለግ ይጀምራሉ። በዚህ ሁኔታ ላይ እንዳለን ጋሽ መርድ ከአሙሩ ጭቃ እንደለበሰ ያው አፈር እንደለበሰ ከአገልግሎት ነው የሚመጣው። ይመጣና አቶ ኤፍሬም ሆቴል የሚባል ይይዛል። ያ ሆቴል እዛች ከተማ ውስጥ ንጹህ የሆነ ኳይት የሆነ የጸሎት ቦታ ነው። የእንትን የሆቴል ነው። አሁን እዛ ካረፈ በኋላ መምጣቱን ይነግረናል። ማታ ላይ ከትላንት ወዲያና ትላንትና እዚህ ኮንፈረንስ ይካሄድ ነው። ፖሊሶች እኛን ይከታተላሉ። አሁን ተያይዘን ወንድማችን መስፍን ለማ፣ ትርፌ ዳና፣ እኔና አንድ አዲስ ልጅ እዛው የመሰከርኩለት ልጅ ጋሽ መርድ ጋር እንገባለን። ልክ ጋሽ መርድ ጋር ስንገባ ለካ ፖሊሶች ይጠባበቁ ነበረ። ከዛ የባሰ ትልቅ አደጋ እንትኖቹ አሳዳጆቹ ሊያደርሱብን እንዳቀዱ ፖሊስ ይሰማና የአደጋ እንዳይፈጠር አስቀድሞ ሊይዘን ተከትለውን ይገባሉ። በር አንኳኩተው ሲገቡ እኛ እዛ ቤት አለን። ተነሱ አሉ። ተነሱ ብለው በሰደፍ እየመቱን ወስደው እስር ቤት ከተቱ። ይሄ ከአገልግሎት የመጣ የእግዚአብሔር ሰው። እኛ እዛው ነን። እኛ ለመቀበል ምንም ችግር የለብንም። በጣም ደስተኛ አልሆነም። ጋሽ መርድ አዘነ። ለምን ባላገለገልኩበት ቦታ እታሰራለሁ ብሎ ብስጭት አለ። እውነት ነው አልኩት። በቃ አብረን ነው እየሄድን እኮ ነው እየገፉን በእንትን እየገፉን ፖሊስ ጣቢያ ሊከቱን። እውነት ነው ጋሽ መርድዬ፣ ለምን እንደታሰርክ አናውቅም፣ እንግዲህ ጌታን እንጠይቃለን፣ አይዞህ እያልኩት ተያይዘን ገባን። ማዘኑ ግን
ይሄ እግዚአብሔር ሰው አዝኖ እንዴት እንደዚህ ይሆናል ብዬ በቃ ጌታ ሆይ ለምን ወንድማችን ይታሰራል? እኛ ስንታሰር እላለሁ። ከዛ ተያይዘን እንገባለን እስር ቤት። አሁን እንደገባን ዝም ይላል። አጠገቡ ሆኜ በቃ ጋሽ መረድዬ ጌታን እንጠይቃለን ምናምን ብዬ እሱ ባለበት ስፍራ ላይ እኔም ተንበርክኬ ልብሱን ይዤ እጸልያለሁ። ጌታ ሆይ ለምንድነው ጋሽ መረድ የታሰረው? እባክህን እንደው እያልኩኝ እየጸለይኩ እያለሁ እንቅልፍ እዛው ይወስደኛል እና ስነቃ የለም፣ የተነጠቀ መሰለኝ። ጌታ ሆይ ያልኩት ምን ነው ወንድማችንን ጋሽ መረድን ወስደኛን የተውከን ምን አረግነ ጌታ ሆይ ስል እሱ እዛው ውስጥ አለ። የጠዋቱ ወገግታን ሲል አየሁት። መረድሻ አልሄድክም እንዴ ብዬ ሄጄ አቀፍኩት። በዛን ጊዜ የነበረን ትልቁ ነገር ምሽት ተገናኝተን ጠዋት እስኪነጋ ድረስ ጌታ ይመጣል የሚል ሐሳብ ስለነበረን በፍጹም በዚህ መንፈስ የተያያዝነን ስለ መገናኘታችን እንኳን የምናስበው ነገር አልነበረምና እንደዚህ አይነት ገጠመኞች ሁሉ ነበሩኝ። ከዚህ ጌታ ጋር እየተጓዝኩ ያለው በተለያየ ቦታዎች አልፌያለሁ። ዘመቻ ጣቢያ ሄጃለሁ። በዘመቻ ጣቢያ ሊያቃጥሉኝ በዛ ስፍራ ላይ ያሉ ኮሙኒስቶች ግንዱን አሳይተውኝ ጋዝ ተገዝቶ እስቲ አምላክህን አሳየን ካለ እግዚአብሔር የለም ነው የምንለው፣ አንተ ደግሞ አለ ነው የምትለው። እስቲ አምላክህን አሳየኝ ተብሎ 3 ቀን ኮንፈረንስ ተካሂዶ በሩ ተዘግቶ ግቢው ተዘግቶ እንዲህ አይነት ውድድር ተካሂዶ ነበር። እንዲህ አይነት ፉክክር ተካሂዶ ካላሳየህን ግን እስከ ዛሬ ድረስ ስትዋሽ ስለነበረ እዚህ ዛፍ ላይ እናቃጥልሃለን ነው ያሉኝ። ጌዶ ከተማ ያሉ ከዩኒቨርሲቲ የወጡ ኮሙኒስቶች ናቸው። ህዝቡን አሳምፀው ሆይ የተባለ እኔና አንድ አዲስ ክርስቲያን እስራኤል የሚባል ነን ያለ ነው። እኔ ደግሞ ታዋቂ አገልጋይ ነኝ በዛን ጊዜ። ስለዚህ በረንዳ ላይ እስረኛ ሆንኩ፣ የቁም እስረኛ እንዳይንቀሳቀስ። ይሄንን የሱ አምላክ መሆኑን ካላሳየን እናቃጥለዋለን የተባልኩት እና በረንዳ ላይ ቆምኩኝ እስረኛ ሆኜ፣ ፖሊሱ እየጠበቀኝ ጌታን እንዲያልኩት፣ ጌታ ሆይ እኔ ያንተን አምላክነት ለመግለጥ አይደለም የቆምኩት፣ አምላክነትህን አምኜ ነው የቆምኩት። አንተ ደግሞ የኔ አምላክ እንደሆንክ ካልገለጥከው እነዚህ ሰዎች እንዳሉት ያረጉኛል፣ ቢያረጉኝም አምላኬ ነህ። ስለዚህ በዚህ ምሽት ክብርህን እንድትገልጥ እፈልጋለሁ ብዬ ቆምኩ። በቃ ታሰበ። በዛ ምሽት ከ2 ሰዓት በኋላ ሌሊቱን ነው፣ ሁሉም ወደ የቤቱ ሄዷል። እኔ በረንዳ ላይ ታስሬ ቆሜያለሁ በጥበቃ። ልክ በዚያን ሰዓት በሁለቱም ቦታ ማለትም ሴቶች ባሉበት ክፍልና በወንዶቹ ክፍል በተመሳሳይ ደረጃ ተቀማጥ በተቀማጥ ሆኑ። በተለይም ተቃዋሚ የሆኑ ሰዎች እና ረብሻ ሆነ፣ ጩኸት ሆነ። የዘመቻ ጣቢያው ሰውዬ ተጨነቀ። አንድ መኪና ናት ያለችው። እዛኛውም ክፍል ሲገባ ሴቶቹ ይንፈራፈራሉ በቁርጠት፣ እዚህም ጋር ሲገባ ይንፈራፈራሉ። ማንን ያዝ? የተወሰኑትን ይዞ ወደ አንዲት ክሊኒክ ናት ጌዶ ከተማ ይዞ ገባ። እኛም እዛው አካባቢ ነን ያለ ነው። ከዛ በኋላ እንደምንም ተብሎ ጠዋት ነጋ። ስብሰባ ተጠራ። አብዛኛው ከአምቦ የሄዱ ልጆች ናቸው እና ስብሰባው እንደተጀመረ ዱላ ይዘው መጡ። እናንተ እግዚአብሔር የለም ብላችሁ ልታስጨርሱም ነው አሏቸው። እነዛን ሰዎች አንድ 5 እና 6 የሚሆኑ ሰዎች ነው። እግዚአብሔር የለም እያላችሁ ልታስጨርሱን ነው። እኛ እግዚአብሔር አለ፣ ተውቴን ሰውዬ አንድ ነገር እንዳትነኩት ብለው በእነሱ ላይ እንትናረጉ። ወዲያው ወደ ኢቫኩዌሽን ተጀመረ። እነዛ ልጆች በሌሊት ሲያስፈራሯቸው በሌሊት በኤንትሬ እየተሳፈሩ ከተማውን ለቀው ወጡ
እስከዚህ ድረስ ነበረ። እኔን ለማቃጠል ኦልሬዲ ጋዙን አስቀምጠዋል። ዛፏን ሄጄ ጌዶ ከተማ ውስጥ ሄጄ አሳይቻቸዋለሁ። ከተማው ውስጥ ወንጌል ጀምሬ ያ ወንጌል ተስፋፍቶ ዛሬ የተለየ አገልግሎት ነው የሚካሄደው። ከዘመቻ መልስ ቀጥታ ወደ ሆቴልና ቱሪዝም ትምህርት ቤት ነው የገባሁት። 2 ዓመት ሙሉ ስልጠናውን ጨርሼ ፔስትሪ ይሄ ጣፋጭ እንትን ስራውን ሁሉ ጀምረን አየር መንገድ ፕራክቲስ አድርጌ ስንመለስ ሆቴልና ቱሪዝም ለመጀመሪያ ጊዜ በቪዲዮ ያንን ይለቃል ትምህርት ቤቱን ለማስተዋወቅ። ቤተሰቦቼ ያንን ያያሉ፣ አዲስ አበባ ያሉት። ሙላት አሉኝ፣ ወጥ ቤት ለመሆን ነው የተማርከው? ምን ነው ቢቀርብ አሉኝ። እንዴት አዩኝ ብዬ ሸበሌ ተመድቤ ነበረ። ያኔ ኢህአፓ ጊዜ ነው። እንደገና ደግሞ ወደ ዘመቻ ለመሄድ ተዘጋጅቷል። ሰው ሁሉ ይሄ ከወዛደሮች መካከል ወደ ጦርነት የሚሄዱ እጣ እንዲጣጣል ተብሎ እኔ ታች እንትን ውስጥ ነው ያለ ኪችን ውስጥ ነው ያለሁት። ኪችን ውስጥ ያሉ አቶ ለማ የሚባሉ ሰው እያሉ ዋናው የኪችንን አንተ ኢህአፓ ነው የሚሉኝ። እንግዲህ በዛን ጊዜ ኢህአፓ መባል ማለት ምን ማለት ነው? በጣም በጣም አስደንጋጭ ነው። ይሄ ሰውዬ በቃ ሊያስገድለኝ ነው የተነሳው ብዬ ከዛ እንትን ለምሳ የሚሆን አትክልቶችን ጭነህ ና ይለኛል በባሬላ። አሁን እኔ እነዛ ቤተሰቦች ያሉኝ እንትን ብሏል። ይሄን ትምህርት እንዴት አድርጌ ነው ጥዬው መውጣው እያልኩ ነው። አምጥቼ በባሬላው እዚህ የዕቃ መጫኛው ሊፍት ላይ ያለ መስሎኝ እየተነጫነች ስለው ከነባሬላው ታች ገባ። ከዛ ውይ ገባ ስል ቆቤም አብራ ገባች። ቆቤም ዛ በቃኝ አልኩ። ፈታሁና ከኔ ጋር የተመደበች ልጅ አለች። እሷ ጋር ሄጄ 6ኛ 12ኛ ፎቅ ያውልሽ ያንቺ ወጥ ቤት ይሄ ነው፣ ከዚህ ጀምሮ ከዛሬ ጀምሮ እዚህ አልገባም ብዬ ጥዬው ወጣሁ። ከዛ በኋላ ጭማድ ውስጥ ገባሁ። ጭማድ ውስጥ ሆኜ ጭነት ማመላለሻ ኮርፖሬሽን ነው የሚባለው፣ ኮልፌ ነበረ ዋናው መስሪያ ቤት። ከዛ በኋላ ወደ ንፋስ ስልክ ሁሉ እኛ እያለን የወረደው እና እዛ ሆኜ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ አካውንቲንግ ትምህርት ጀመርኩ። 1 ዓመት እንደተማርኩ ሰዓት ሳጣ ተውኩት እሱን። አሁን ልክ በዚህ ህይወት ውስጥ እያለሁ ቀስ እያለ ውስጤ እየደከመ ከጌታም ቤት እየወጣሁ ወደ ኃጢአት ውስጥ እየገባሁ መጣሁ እና ውስጤ እየተበላሸ መጣ። ዓለማዊነት ወደ ውስጤ እየገባ መጣ። ስለዚህ ጌታን ጠየቅኩት። ጌታ ሆይ አልኩት፣ ባከበርኩህ ሀገር ውስጥ አላዋርድ፣ እባክህን ከዚህ ሀገር በፈቀድከው መልኩ ንቀለኝና ከፎቅ ላይ ወርውረህ ታሪኬን ጨርሰው። ስምህን ማዋረድ አልፈልግም። እኔ ግን ደክሜያለሁ። ካሁን በኋላ ልከተልህ አልችልም። 1 ሲኦል አይደለም 7 ሲኦል አዘጋጅ። ከዚህ በኋላ አንተን ማምለክ አልፈልግም ብዬ ጸሎት ጀመርኩኝ። ልክ በዚህ ሁኔታ እያለ የመጨረሻው የኢሰፓ ምርጫ ፕሮግራም ተጀመረ። በዚህ ጊዜ ባለሁበት ቀበሌ ከፍተኛ 22 ቀበሌ 04 የወጣቶች ሊቀመንበር ነኝ። በምርጫው አስመራጭ ኮሚቴ ሆኜ ገባሁ። በዛ የምርጫ ኮሚቴ ውስጥ ሆኜ አንድ ሰው ይመጣሉ ጃኬት ለብሰው እና የተመደብኩት እዚህ እናንተ ጋር ነኝ እና ስሜ ከሌ ይባላል አሉኝ። ወረቀት አለዎት አልኳቸው። የለኝም አሉ። ማንነቶን መታወቂያና ወረቀትን ይዘው ከመንግስት እንዲመጡ እንፈልጋለን እኛ ጋር ስለመመደቡ። ከዛ በኋላ ይመረጣሉ፣ አረጋግጥልዎታለሁ። ያለዛ ግን ማንነቶን በማይገልጥ ሁኔታ እርሶን መቀበል አንችልም፣ ይቅርታ ብዬ ይሄዳሉ። ሰውየው ለካ
ዋናው የፖለቲካ መምሪያ ኃላፊ ናቸው። ይገርማቸዋል የወሰድኩት እርምጃ ያልኳቸው ነገር። ይሄዱና ደብዳቤ ያመጣሉ። የኢሳፓ ማዕከላዊ ኮሚቴ ኮሎኔል ምናምን የሚባል ይመጣል፣ ይዘው ይመጣሉ። በክብር ለብሰው ተነስቼ ተቀበልኳቸው። አሁን ቃል እገባለሁ የሚደረገው ሁሉ ተደርጎ ይመረጣሉ፣ አይስኩ ብያቸው ይሄዳሉ። ስትሪክት መሆኔ ታማኝ መሆኔ ይገርማቸውና ምርጫው ይካሄዳል፣ ሰውዬ ይመረጣሉ። ከዛ በኋላ ይቆዩና ይመጣሉ። ምን ላርግልህ ይሉኛል። ምንም አልፈልግም፣ እኔ ስራ አለኝ፣ ምንም አልፈልግም። ወደ ውጭ ሀገር ልላክህ። የት ሀገር? ሶቪየት ህብረት። አሁን እኔ የምጸልያቸው ጸሎቶች አሉ። እንዲህ ሲሉኝ በቃ ከፎቅ ላይ አንስቶ ይፈጥፍጠኝ፣ ስሙን ብቻ ማሰደብ አልፈልግም ብዬ የጸለይኩት ጸሎት ስለነበረ እሺ ይላቸዋለሁ። ስሜን ይወስዳሉ። ከዛ ወደ ጦር ኃይሎች ሄጄ ወደ ውጭ ከሚሄዱ ሰዎች ጋር አብረን ሕክምና እናካሂዳለን። ከዛ በኋላ ነው እንግዲህ ወደ ሶቪየት ህብረት ለ5 ዓመት ትምህርት የምንሄደው። እዛ እንደሄን 4 ሰዎች ነን ሲቪሎች፣ ሌሎች በሙሉ ጋዜጠኝነትን የሚያጠኑ እንደገና ደግሞ የፖለቲካ ስራ እንዲሰሩ የሚመጡ ሰዎች ናቸው። እኛ በፖለቲካው ስራ ውስጥ ነው የተመደብነውና ሚሊተሪ ካምፕ ነው፣ አንገባም አለን 4ታችን። እኛ ሲቪሎች ነን፣ ወደ ሌላ ትምህርት ቤት ላኩን። አንልክም፣ ላኩን፣ ያለዛ አንማርም ብለን 4ታችንም ስናመጽ አንድ ባለስልጣን መጣ። ኢትዮጵያ ውስጥ ፊደል ያልቆጠረ ስንት ህዝብ እያለ አገር እዚህ ስታስተምርህ አልቀበልም ትላለህ፣ ከርቸሌ ነው የምንከትህ ብለው አስፈራሩ። ትምህርት ቤቱ እድል ይሰጣል በእረፍት ጊዜ የምንመርጥባቸውን ቦታዎች ሄደን ልንዝናና የምንችልባቸው። ወጪውን የሚችለው ትምህርት ቤቱ ነው። በሄድንበት ቦታ ያዘጋጃሉ፣ እንዲህ አይነት እንግዶች ይመጣሉ ብለው እንትን ያደርጋሉ። በዚህ ጊዜ ኦዴሳ የሚለው ምርጫውን ሳየው መረጥኩት፣ የኦሮምኛ ቋንቋ ስለሆነ ምንድን ነው ብዬ። ከዛ በኋላ ኦዴሳ 3 ሆነን ሄድን። እዛ ከደረስን በኋላ እንግዶች እንደመጡ እዛ ያሉት ኢትዮጵያውያን ይሰሙና ምሽት ላይ የመተዋወቂያ ጌት ቱጌዘር ፓርቲ ያዘጋጃሉ እና ምሽቱ ላይ ይጋብዙናል። ምሽቱ እንደተዘጋጀ እዚያ እንደጋበዙን አሁን በዛ ላይ መዝናናታችንን እንቀጥላለን። በመዝናናት ላይ እንዳለን ካሉት ሰዎች ለየት ባለ መልኩ የተቀመጠ አንድን ሰው አያለሁ። እሱም አተኩሮ ያየኛል ነው ወይም አይደለም የሚል ግምት ያለው ይመስለኛል። እኔም ቀስ እያልኩ አየዋለሁኝ እና ሁኔታው በሁለታችን መካከል ጥርጣሬ ስለፈጠረ እኔም ደግሞ ይሄ ሰውዬ ምንድነው የፈለገው ብዬ ስቤ ለማውጣት ልክ ጌት ቱጌዘሩ እንደተሟሟቀ ረፍት ሲሰጥ ልውጣና ከተከተለኝ ያለውን ነገር ማወቅ እችላለሁ ብዬ እወጣለሁ። ስወጣ ይሄው ሰው ተከትሎኝ ይመጣል። ማን እንደሆነ እኔ የማውቀው ነገር የለም። ልክ እንደወጣን ማንነቱን አልገለጠልኝም። አውቀሃለሁ ይለኛል። እኔን እለዋለሁኝ። ምክንያቱም እዛ ሀገር እኔን የሚያውቀኝ ሰው እንዴት ይኖራል ብዬ ልገምት። አውቀሃለሁ ሲለኝ እኔን እለዋለሁ። አዎ አንተ የሰጠኸኝ ኢየሱስ እኔን ገጠር የባል ሀገር ልጅ አስተምሮ እዚህ አድርሶኛል። አንተ ግን ኢየሱስን የት አረከው ይለኛል። ለካ ይሄ ሰው ፊት የተናገርኩት ከመንፈስ ከእብደት መንፈስ የተላቀቀ ያ ልጅ ነው። ታሪኩን እንደዛ ሲነግረኝ እኔን ያንን ገጠር የባለገር ልጅ ኢየሱስ ፈቶኝ ባንተ ፈቶኝ
እዚህ አድርሶኛል፣ አንተ ግን የት አደረከው ሲለኝ ፊቱ መቆም አልቻልኩ፣ ተንቀጠቀጥኩ። ምንም በመጠጥ መንፈስ ብሆን ጌታ የያዘኝ ስለሆነ ቀይ መስመር በፊቴ እንዳደረገ በዛችው ሰዓት ተረዳሁ። ስማ የኔ ወንድም አልኩት፣ እኔ የሰጠሁ ኢየሱስ እውነተኛ ጌታ ነው። እኔን ግን እንደምታየኝ ነኝ። ቃል ገባልሃለሁ፣ ከዚህ ቀን ጀምሮ እግዚአብሔር ቢረዳኝ ወደ ጌታዬ እመለሳለሁ። አንተ ግን ከጌታ ጋር ሂድ ስለው ፊቱን አዞሮ ወደ ውስጥ ገባ። እኔ ወደ መጸዳጃ ቤት ገባሁ። 3 ሰዓት ተኩል ሙሉ ተደፍቼ አልለቀከኝም። በእኔ ላይ ያለ ዓላማ አልገባኝም። እባክህን አሁን ደግሞ ተበላሽቻለሁ እና አስተካክለኝ ብዬ በጌታ ፊት ጸለይኩ። ከዛም በኋላ በሩን አንኳኩቼ ማረፊያ ቦታ ጠየቅኩ። አስታውሳለሁ ትራሱ እስኪ ረጥብ ድረስ አለቅስ ነበረ። ምክንያቱም በእንዴት አይነት ሁኔታ ጌታ እንዳገኘኝ ስላየው